ጤና ይስጥልኝ ውድ የተራራው ሚዲያ ቤተሰቦች፣ ወደ ዕለቱ አርዕስተ ዜና እናልፋለን። በፋኖ ኃይሎችና በብልጽግናው መንግስት ወታደሮች መካከል እየተደረገ ያለው የትጥቅ ትግል ተጠናክሮ የቀጠለ ሲሆን በዛሬው ዕለትም የፋኖ ኃይሎች ከአዲስ አበባ በቅርብ ርቀት የምትገኘውን ሸኖ ከተማ ውስጥ ዘልቀው በመግባት ጥቃት ማድረሳቸው ታውቋል። የፋኖ ኃይሎች በበኩላቸው የአገዛዙ ኃይል ሸኖ ከተማ ላይ በፋኖ የተከፈተበትን ጥቃት ለመመከት በከባባድ መሳሪያዎች ታግዞ በአራት ግንባሮች ለማጥቃት ሙከራ አድርጎ የነበረ ቢሆንም ነገር ግን ሳይችል ቀርቶ ከባድ የሆነ ሰብአዊና ቁሳዊ ኪሳራ አስተናግዷል በማለት ለመረብ ሚዲያ የአማራ ፋኖ ብሔራዊ ኃይል አሳምነው እዝ ለመረብ ሚዲያ ገልጸዋል። ወደ ሌላኛው ዜና ስናልፍ የአማራ ፋኖ ብሔራዊ ኃይል ኮማንድ አባል የሆኑት ክቡር አርበኛ ዘመነ ካሴ መልእክት አስተላልፈዋል። ትግሉን የተመለከተው መልእክታቸው ወቅታዊ መልእክት የአርበኛ ዘመነ ካሴም እንደሚከተለው እናስቀምጣቸዋለን። አርበኛው ዘመነ ካሴ ወቅታዊ መልእክት ህዳር 30 2018 ዓመተ ምህረት ዛሬም ለዓላማው የተሰረፈ ልብ፣ ዛሬ የጸና መንፈስ፣ ዛሬ የጋለ ወኔ፣ ዛሬ የእርስ በርስ መከባበርና አንድነት ያስፈልገናል። ድልና ታምር የሚመነጩት እነዚህ ውብ ተራሮች ስር ነውና ተወረናል። የዘር ፍጅት እየተፈጸመብን ነው። ነገር ግን መንፈሳችንና ልባችን አሁንም በእጃችን ነው። መንፈሳችንና ልባችን በእጃችን እስካለ ድረስ በአብይ አረመኔ የጉልበት ሰራዊት የተወረረው መሬታችንና ህዝባችን ነፃ ወጥቶ ህልውናው ይረጋገጣል። ይህም በመሆኑ በጦር ሜዳ በፖለቲካውና በዲፕሎማሲያዊ ግንባር በየቀኑ ጠላታችንን እያሸነፍን ነው። ልቡና መንፈሱን ራሱ ጋር አቅፎ የያዘው ህዝብ የጊዜ ጉዳይ እንጂ ድሉ ከታዛው ነው የሚፈልገው ነገር ሁሉ በአጠገቡ ነው ሲሉ ሐሳባቸውን ገልጸዋል። አያችን የሚቀዳው ለሰው ልጆች ሁሉ የሚበጅ በጎ ምኞታችን በጥረታችን ይሳካል። በጎ ምኞታችን ዳር ይደርሱ ዘንድ የሚንከባከቡ አንዳች አይነት የራሳቸው እግዚአብሔር አላቸው። ዓለም ጠንካሮች፣ ደፋሮች፣ ጽኖችና ለዓላማቸው የመነኑ ብቻ ዋኝተው የሚሻገሩት ውቅያኖስ ነውና በያለንበት እንበርታም ሲሉም መልእክታቸውን አጋርተዋል። ጊዜም የሚከተሉት የአብዮተኛውንና የህልውናችን አራት ምሰሶች ላይ ትኩረት አድርገን እንስራ ሲሉም አራት አንኳር ጉዳዮችን አንስተዋል። በመጀመሪያ ያስቀመጡት መልእክታቸው ጉልበት ክላሽ የማያቋርጥ ኃይል ግንባታ እስከ ምጽአት ማንቃት፣ ማደራጀት፣ ማሰልጠንና ማስታጠቅ ሲሆን በሁለተኛ ደረጃ ያስቀመጡት ዕውቀት ሲሆን በደቂቃው ዕውቀትን መሻት፣ አዲስ ነገር ለመገንዘብ መጓጓት፣ የማያቋርጥና የማይረካ ዕውቀት ረሃብ፣ ዓለምን በልኩ መረዳት፣ ተፈጥሮን መረዳት፣ ትሁት ስልጣኔ መገንባት፣ በሰዎች ለሰዎች የሆነ ጨዋና ትሁት ስልጣኔ መገንባት፣ ማህበረሰብ መፍጠር፣ ሀፍረትንና ይሉንታን የለሽ ሀገር የዞምቢ ምድር ነውና የሚሆነው። ሀፍረትና ይሉንታ የአንድን ማህበረሰብ የክብር ልብሶችና ጌጦች ናቸው ብቻም ሳይሆን ድፍረት ህዝብን ለቁሙ ከመጥፋት የምታደጉም የዓለም መድኃኒቶች ናቸው ሲሉም መልእክታቸውን አስተላልፈዋል። ሀፍረትና ይሉንታ የሚለው ማህበረሰብ መፍጠር፣ ሀፍረትና ይሉንታ የለሽ ሀገር የዞምቢ ምድር ነው የሚሆነው። ሀፍረትና ይሉንታ የአንድ ማህበረሰብ የክብር ልቦናችንና ጌጦች ናቸው ያሉም ሲሆን ብቻም ሳይሆን ድፍን ህዝብ ለቁሙ ከጥፋት የሚታደግበት ዓለም መድኃኒት ናቸው ብለዋል። ወደ ሶስተኛው መልእክታቸው ስናልፍ ጠንካራ ኢኮኖሚ ፓወር ሳንገነባ ጠንካራ የፖለቲካ ፓወር ልንገነባ አንችልም። ገንዘባችንም ዊፓናዝ ማድረግ አለብን ብለዋል። በአራተኛ ደረጃና በመጨረሻ ደረጃ ያስቀመጡት ፈሪሃ እግዚአብሔር፣ ሞራል፣ ሰው መሆን፣ ሰውን ማክበር፣ ሰውን መውደድ፣ ለሰው ልጆች ሐሴት መኖር፣ መንፈሳዊ ልዕልና ሲሉም መልእክታቸውን ቋጭተዋል። ክፋት ለማንም በጎነት ለሁሉም እስከ ምጽአት አማራ፣ ድል ለአማራ ህዝብ፣ ድል ለኢትዮጵያ ህዝብ፣ አዲስ ትውልድ፣ አዲስ አስተሳሰብ፣ አዲስ ተስፋ፣ ህልውናችን በተባበረ ክንዳችን። አርበኛ ዘመነ ካሴ ህዳር 30 2018 ዓ.ም
ወደ ሌላኛው ዜና ስናልፍ ኢትዮጵያ ከፍተኛ አለመረጋጋት ውስጥ ባለችበት በዚህ ሁኔታ በኦሮሚያ፣ በአማራ፣ በትግራይ እንዲሁም በአፋር፣ በሶማሌ፣ በቤንሻንጉል ጉሙዝ ክልል ከፍተኛውን አለመረጋጋት ውስጥ መሆኗ እየታወቀ የኢትዮጵያ ብሔራዊ ምርጫ ቦርድ በበኩሉ በመጪው ግንቦት ወር ምርጫ ለማካሄድ መወሰኑን በማናለብኝነት መወሰኑ ታውቋል። ምርጫ ቦርድ ዛሬ ባወጣው መግለጫ ቦርድ በሰባተኛውን አገር አቀፍ ምርጫ የድምፅ መስጫ ቀን ግንቦት 24 እንዲሆን መወሰኑንም ይፋ አድርጓል። የእጩዎች ምዝገባ ከጥር 1 እስከ የካቲት 1 እንዲሁም የመራጮች ምዝገባ ከየካቲት 7 እስከ መጋቢት 7 እንደሚካሄድ ቦርዱ ዛሬ ይፋ ባደረገው የመጨረሻ ጊዜ ሰሌዳ ላይ የሰፈረ ሲሆን በቴክኖሎጂ በመታገዝ ራሳቸውን በመራጭነት የሚመዘግቡ ድምፅ ሰጪዎች ደግሞ ከጥር 15 እስከ መጋቢት 27 ባሉት ጊዜያት መመዝገብ እንደሚችሉም ተገልጿል። ምርጫ ተወዳዳሪዎች የምርጫ ቅስቀሳ ማድረጊያ ከጥር 1 እስከ ግንቦት 19 ያለው ጊዜ ተይዟል። በምርጫ ክልሎች ደረጃ ጊዜያዊ የምርጫ ውጤት የሚገለጸው ድምፅ ከተሰጠበት ማግስት ጀምሮ እስከ ግንቦት 29 ድረስ ባሉት 5 ተከታታይ ቀናት ሲሆን ቦርዱ የመጨረሻውን የምርጫ ውጤት ይፋ የሚያደርገው ደግሞ ሰኔ 4 ቀን ይሆናል በማለት በመግለጫው አስታውቋል። ምርጫውን ለማካሄድ አስቻይ ሁኔታዎች በአገሪቱ አሉ ወይስ የሉም የሚለውን ጉዳይ በሂደት እየተገመገመ ውሳኔ እንደሚያገኝም የቦርዱ ሰብሳቢ ሜላትወርቅ ኃይሉ በጊዜው ሰሌዳው ዙሪያ በሰጡት መግለጫ አስታውቀዋል። እንዲህ እንዳለ የምርጫ ቦርድ ሰብሳቢ ሜላትወርቅ ኃይሉ የህወሓትን ህጋዊነት ሰውነት ለመመለስ ህወሓት ጋር የተጀመረ ምንም አይነት ውይይት እንደሌለ የሰባተኛውን አገራዊ ምርጫ ጊዜ ሰሌዳ ዛሬ ይፋ ባደረጉበት ጋዜጣዊ መግለጫ ላይ አስታውቀዋል። ሜላትወርቅ የህወሓት ህጋዊ ፈቃድ መሰረዝ በፖለቲካዊ መንገድ ከታየ በፖለቲከኞች መካከል የሚፈታ እንጂ ቦርዱን የሚመለከት አይደለም ብለዋል። የህወሓት ማዕከላዊ ኮሚቴ ህወሓት የማይሳተፍበት ምርጫ ትግራይ ውስጥ ሊካሄድ አይችልም በማለት በቅርቡ በድጋሚ አቋሙን መግለጹም አይዘነጋም። ሜላትወርቅ የትግራይና አማራ ክልል የይገባኛል ጥያቄ ባለባቸው ወልቃይትና ሁመራ ስላለው የምርጫ ጣቢያው አወቃቀር ለቀረበላቸው ጥያቄ የምርጫ ጣቢያዎች ልየታ በሂደት ላይ መሆኑንና ጥር 20 በአገር አቀፍ ደረጃ የምርጫ ጣቢያዎች ይፋ ሲደረግ እንደሚገለጽም ተናግረዋል። ኢትዮጵያ የሱዳን ፈጥኖ ደራሽ ኃይል በምስራቅ ሱዳን በብሉ ናይል ግዛት በኩል በሱዳን ጦር ሰራዊት ላይ ጥቃት እንዲከፍት የማሰልጠኛ ካምፕ ፈቅዳለች በማለት የሱዳን ወታደራዊ ባለስልጣናት መናገራቸውን አልጀዚራ ዘግቧል። ይህን ተከትሎ የሱዳን ጦር ሰራዊት በምስራቃዊ ሱዳን አውደ ውጊያ ግንባር ሊከፍት ማሰቡንም ዘገባው ጠቅሷል። የሱዳን ወታደራዊ ባለስልጣናት ኢትዮጵያ የፈጥኖ ደራሽ ኃይሉን በሚደግፉ ሌሎች ሀገራት በኩል ከቡድኑ ጋር ወታደራዊ ትብብር ታደርጋለች በማለት ከሷል። በተለይ የብሉ ናይል ግዛት አዋሳኝ በሆነችው በቤንሻንጉል ጉሙዝ ክልል በክልሉ የፈጥኖ ደራሽ ኃይል የጦር መሳሪያ ይገባለታል በማለት የሱዳን ባለስልጣናት ክስ አቅርበዋል። በኢትዮጵያና ሱዳን ድንበር ላይ ይገኛል በተባለው ወታደራዊ ማሰልጠኛ ጣቢያ የፈጥኖ ደራሹ ኃይል ታጣቂዎች እንዲሁም ለቡድኑ ለመዋጋት የተቀጠሩ የደቡብ ሱዳን እና የኮሎምቢያ ቅጥረኛ ተዋጊዎች እንደሚሰለጥኑም መስማቱን አልጀዚራ ዘግቧል።